ብዙ ጊዜ ስትረስፉል የምንሆነው ጉዳዩ በጣም አስጨናቂ ስለሆነ ወይም ደግሞ ስትረስ ውስጥ የሚከት ሆኖ ላይሆን ይችላል። በሚገርም ሁኔታ እኛ በምንወስደው ውሳኔ ወይም ደግሞ በሚመጣው ነገር ሀፕን በሚያደርገው ጉዳይ ላይ በጣም ጭንቀት ውስጥ የምንገባውና ስትረስ የሚያገኘን ሰዎች በዛ በተፈጠረው ነገር ምን ሊሉን ይችላሉ ብለውን ወይም ደግሞ ሊሰጡን በሚችሉን ፊድባክ በመጨነቅ ነው አብዛኛውን ጊዜ። ወይም ደግሞ ኢቭን አንደኛ ምን ይሉናል ብለን በመፍራት ራሳችን በመፍራት፣ ሁለተኛ ደግሞ ሰዎች ካሉን በኋላ የሆነ ነገር ይሉናል ብለን አንድ በመጨነቅ፣ ሁለተኛ ደግሞ ካሉን በኋላ የሚሰማንን ስሜት ፊል ላለማድረግ ስንል ያችን በማሰብ ብቻ ራሱ በጣም ከፍተኛ የሆነ ጭንቀት ውስጥ ራሳችንን እንከታለን። ነገር ግን በቃ ምንም ነገር ሀፕን ቢያደርግ እኛ በተሻለ መጠን እግዚአብሔርንም ሆነ ራሳችን ሰውንም የማይጎዳ ነገር እስካደረግን ድረስ ነገር ሀፕን ሊያደርግ ይችላል። ስለዚህ ያንን ነገር በጸጋ መቀበል ማሳለፍ ነው እንጂ ሰው ምን ይለኛል ወይም ደግሞ ሰዎች ሊቀየሙ ሊያዝኑ ይችላሉ ወይም ደግሞ የሆነ ነገር ይሰማቸዋል ብለን እጅግ በጣም በማሰብና ራሳችንን ለማስጨነቅ ስትረስ ውስጥ መክተት አያስፈልግም። ምክንያቱም ለተለያዩ የጤና ዲስኦርደር ስለሚያጋልጠን